አይፎን ስልክ ያለው አለ እዚህ ውስጥ አይፎን ስልክ የለም እነተም ደሃናቸው ማለት ነው አይፎን ስልክ የሚያመርተው አፕል ካምፓኒ ብቻውን በአመት የሚሸጠው ሽያጭ ሳውዲ አረቢያ ቱርክና አረብ ኤምሬት ሁሉ ነገር ሸጠው በአመት ከሚያገኙት ይበልጣል አፕል ምንድነው የሚሸጠው ስልክ ነው የሚሸጠው አይደለም ስልክ ነው የሚሸጠው ላፕቶፕ ማክቡክ የሚባል ላፕቶፕ አላቸውና ስልክን የአሜሪካ ድርጅት ነው 2021 ላይ አመታዊ ሽያጫቸው 2 ትሪሊየን 720 ቢሊዮን ዶላር ዛሬ አይፎን 14 የሚባል አይፎን 14 ፕሮ ማክስ ፕሮ ናምን የሚባሉ ወጥተዋል እኔ ዛሬ 5 ወር ጃፓን ሲሄድ ገና የወጣ ሰሞን ነው $1800 ነው የሚሸጠው $1800 አንድ ስልክ ማለት $1800 ነው መሸጫው ከሆነ ስንት አውጥቶበታል ይሄ ካምፓኒ ነጋዴዎች ምንም ተሰሩና መሸጫው 1800 ከሆነ ይሄን ያህል አውጥቶበታል ብላችሁ ተገምታላችሁ አይደል የሚገምት ሰው እስቲ 1800 መሸጫ ዋጋ ነው ማምረት አለ ከዛ ትርፍ ይዞ መሸጥ አለ መጨረሻ ሄደው 1800 ነው ግን ስንት በስንት አመረተ ብላችሁ ታስባላችሁ 1000 ሌላ 1000 ግን አንድ ብርም አያወጡም እንዴት ማለት ጥሩ ነው ዓለም ኢኮኖሚካሊ በጣም ስማርት ሆነዋል እኛ ሁሉ ነገር በጉልበት ለፍተን ነው ምንድነው የሚያረጉ አፕል ካምፓኒ በመላው ዓለም ኮፒራይት አስመዝግበዋል ኢትዮጵያን ጨምሮ ማንንም ሰው አመሳስሎ መስራት አይችልም ሁለተኛ በሰው አእምሮ ውስጥ በጣም ውድና ምርጥ ዕቃ ነው ብለው ምን አድርገዋል ብራንዲንግ ሰርተዋል አሜሪካ ውስጥ አፕል አይመረትም ጀርባውን ካያችሁ ሜድ ኢን ቻይና ነው የሚለው ለምን አሜሪካ ውስጥ የሰው ጉልበት ውድ ነው በሰዓት ለሰው መትከፍለው ውድ ነው ስለዚህ አፕል የሚያደርገው ምንድነው ቢሮ ሰራተኞች አሉ ሰው ስልክ ላይ የሚያማርረውን ነገር ጥናት ያደርጋሉ ጥናት ያደርጉና የሚቀጥለው ስልክ ይሄን ማሻሻል ይሄ ቢሻሻል ይሄ ቢስተካከል ባትሪው ቢረዝም ካሜራው እንደዚህ ቢሆን ራሙ እንደዚህ ቢሆን ፕሮሰሰሩ እንደዚህ ቢሆን ምናምን የሚለውን ዲዛይን ይሰራል ከዛ አሜሪካው ስለማይመረት ውጭ ነው የሚያስመርተው ሲመረት ይሄ ስልክ ምንድነው የሚደረገው እቃዎች 304 ፓርቶች አሉ የዚህ ስልክ ሲገጣጠሙ ባትሪ ለብቻ ካሜራ ቺፕሱ ለብቻ ከቨሩ ለብቻ እንትኑ ለብቻ 304 እቃዎች ተገጣጥመው አንድ ስልክ ይሰራል ይሄንን እቃ ቻይናም ይሁን ታይዋንም ይሁን የተለያየ ሀገር ላይ አሴምብል እንትን ያስመርታል አሁን ትልቅ ሽያጭ ያለው ድርጅት ስለሆነ ከሱ ጋር ስራ መስራት በጣም አዋጭ ነው ስለዚህ ምን ይላል ጫራታ ወጥቶ በዚህ ዲዛይን መሰረት ተሰሩልኛላችሁ ብሎ ያስገባል ለመስራት ይመጣል ለምሳሌ ባትሪ የሰራው ድርጅት የዓለም አመቱን ሙሉ የሚሸጥ የአይፎንን ባትሪ መስራት ማለት ምናልባት $50 ቢሊዮን ሊሆን ይችላል ሽያጭ ማለት ነው ባትሪ ብቻ ሽጦ ትልቅ ገቢ ነው ስለዚህ ምን ይላል አፕል ደግሞ 5 ሳንቲም ቀብድ አልሰጣችሁ በራሳችሁ ብር አምረታችሁ ታስረክቡኛላችሁ ብሩን መስጣችሁ እቃውን ባስረከባችሁ 1 ወር ከ15 ቀን በኋላ ነው እንታችኋል እቃውን አምረተው ከ1 ወር ከ15 ቀን በኋላ ባስረከባችሁ ብር ሰጣችኋለሁ እንቢ ማለት አይሻልም ምክንያቱም ትልቅ ብር ነው መንግስት የሁሉ ለፍቶ ቡና እናንተ ሁሉ ሰው ሽጦ 1 ቢሊዮን ከሆነ በአመት የሚገኘው ባትሪ ብቻ ሽጦ 50 ቢሊዮን ከሆነ ሽያጩ ተበድሮም በራሱ ገንዘብም በኋላ ተከፍለኛለህ ቀብድ ይቅርብኝም ብሎም አምርቶ መሸጥ ያዋጣዋል ይሄን አርጎ ያስመርታል አከፋፋዮች ጋር ደግሞ ይሄድና አከፋፋዮቹ እኔ ማከፋፈለው ብለው የሚሸጥ ነገር ስለሆነ ይፈልጋሉ ስለዚህ ከ2 ወር በፊት የስልኩን መሸጫ አስገቡ ይባላል አስገቡ አሁን አፕል 14ን ፕሮ ማክስን ብትወስዱ 1800 ብያቸዋል የሚሸጠው $1000 ይፈጃል ምኑ ያመረተው የተገጣውን ያመረቱት ከዛ አሴምብል የተደረገው ከዛ ትራንስፖርቴሽን ማከፋፈያው ጋር እስኪመጣ 1000 ይፈጃል
ድርጅቱ ምንም ሳያደርግ ምን ይላል 60% ትርፌ ነው ይልና ላው ላይ $600 ቁጭ ያደርግበታል። ከዛ ምን ሆነ 1600 ሆነ። እቺ $200 ደግሞ ለአከፋፋዮቹ ለቸርቻሪዎቹ ለምናቹ የነሱ ትርፍ ናት ይልና ከዛ ምን ይሆናል ስልኩ ሲሸጥ እሱ 1 ብር አላወጣበትም። በራሳችሁ ብር አምርታችሁ አስረክቡኝ ነው። እዚህ ደግሞ አከፋፋዮች እናከፋፍል ብለው መግዣውን ከ2 ወር በፊት ቀድሞ አስገብተዋል። ድርጅቱ ደግሞ ለሰው የሚከፍለው 1000 ነው። ከእያንዳንዱ ስልክ ላይ የኔ ትርፍ ብሎ $600 ቁጭ አድርጎበታል። ልክ እንትን ሲል የራሱን ብር ያወጣና ሌላ ኢንቨስትመንት ላይ ያውላል። ከዛ ስልክ እንትን ሲባል በመጀመሪያው ቀን አይደለም ገበያ ላይ የሚወጣው። መጀመሪያው ቀን 100% አይወጣም፣ 30% ምናምን የመጀመሪያው ቀን ይወጣል አዲስ። ከዛ በሚቀጥለው ከ2 ወር በኋላ 20%፣ ከዛ 5፣ 10 እያለ አመቱን ሙሉ እየተሸጠ ነው የሚያልቀው። እንዲህ ያደርግና እየሸጡ ምን ብራችሁን እሱ ዛሬ ካሽ ተቀበሏል። ገና እቃውን ሳይሰጣቸው ከ2 ወር ቀድሞ ነው ካሽ ወሰደው ከነዚህ። ለነዛ ግን እቃውን አስረክባችሁ ከ3 ወር ተኩል በኋላ ከአንድ ቀን 105 ቀን በኋላ ነው መሰጡኝ ብሏል። በዚህ ምክንያት ለሰው የሚከፈል የሰው ገንዘብ አመቱን ሙሉ አካውንት ውስጥ $56 ቢሊዮን አመቱን ሙሉ ባንክ ስቴትመንት ዋለ የሰው ሲከፈል ሲስጥ። ከዛ የሁሉ ትርፍ ሳውዲ አረቢያ፣ አረብ ኤሚሬት፣ ዱባይ ያገኙት ሁሉ ምን አርጎ አገኘ ስትል ዲዛይን አውጥቶ ያ ነገር የለም እኮ ኮፒራይት አስጠብቆ በፌስቡክ በምን በሰው ጭንቅላት ላይ ነገር ምርጥ ነው ብሎ ባለፈው አመት አይፎን የገዙ ሰዎች እንደገና ሄደው ይገዛሉ። ሚዲያ ነው የሚሰራው በየአመቱ እንዲህ በሰው